ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ከረማችሁ? ዛሬ ደግሞ በሌላ የምግብ ዝግጅት ፕሮግራም ተመልሼ መጥቻለሁ። በቤታችን ውስጥ በቀላሉ ማዘጋጀት የምንችለውን የቺክን ናጌት አሰራር ነው ይዤላችሁ የመጣሁት። እንደምትወዱትም ተስፋ አድርጋለሁ። እስከ ፕሮግራሙ መጨረሻ አብራችሁን ቆዩ። ይህንን ቺክን ናጌት ለማዘጋጀት የሚያስፈልጉን ግብአቶች የዶሮ ስጋ መላላጫ ቢሆን ይመረጣል፣ ዳቦ፣ እንቁላል፣ ወተት፣ ደርቆ የተፈጨ ዳቦ፣ የገበታ ቅቤ፣ ነጭ ቁንዶ በርበሬ፣ ዘይት፣ ዝንጅብልና ነጭ ሽንኩርት፣ ሎሚ እና ጨው ናቸው። ስራችንን ስንጀምርም በቅድሚያ ያዘጋጀናቸውን 4 ፍሬ ስላይስ ዳቦዎችን በምትመለከቱት መልኩ እንቆራርጣቸዋለን። ቆራርጠን ከጨረስን በኋላም በጁስ መፍጫ እንፈጨዋለን። ዳቦውን ፈጭተን እንደጨረስንም ቆራርጠን ያዘጋጀነውን ግማሽ ኪሎ የዶሮ ስጋ ጨምረን አብረን እንፈጫለን። ስጋው በምትመለከቱት መልኩ ከደቀቀ በኋላ 1 ሾርባ ማንኪያ የሎሚ ጭማቂ፣ 1 ሾርባ ማንኪያ የተለነቀቀ ዝንጅብል እና ነጭ ሽንኩርት፣ ግማሽ ሻይ ማንኪያ ነጭ ቁንዶ በርበሬ፣ 1 ሻይ ማንኪያ የገበታ ቅቤ፣ ግማሽ ሻይ ማንኪያ ጨው ጨምረንበት መልሰን አብረን እንፈጨዋለን። ስጋው በደንብ ልሞ መፈጨቱን ካረጋገጥን በኋላ አውጥተን ወደ ሌላ እቃ ከገለበጥነው በኋላ 2 የሾርባ ማንኪያ ዘይት ጨምረንበት በምትመለከቱት መልኩ እያሸን እናዋህደዋለን። አዋህደን ከጨረስን በኋላ ለመስሪያ ወዳዘጋጀነው ቦታ ወስደን በምትመለከቱት መልኩ ዳምጠን ቅርጹን አስተካክለን በ4 ማዕዘን ቅርጽ አነሳ አድርገን እንቆራርጠዋለን። እሱን እንደጨረስንም ያዘጋጀነው ጎድጓዳ ሳህን ውስጥ 2 እንቁላል፣ አነስ ያለ ጨው፣ አነስ ያለ ነጭ ቁንዶ በርበሬ፣ 1 ሾርባ ማንኪያ ወተት አንድ ላይ ጨምረን በደንብ እናዋህዳለን። በመቀጠልም አነስ አድርገን ቆራርጠን ያዘጋጀናቸውን ስጋዎች ቀስ ብለን እያነሳን በቅድሚያ ወዳዘጋጀነው የእንቁላል ውህድ ውስጥ ጨምረን ከለወስን በኋላ ቀድመን ወዳዘጋጀነው ደርቆ የተፈጨ ዳቦ ጨምረን በምትመለከቱት መልኩ እያገላበጥን በደንብ እንዲዝልን እናደርጋለን። እሱን እንደጨረስንም ቀደም ብለን እሳት ላይ ጣድነው ዘይት መፍላቱን ካረጋገጥን በኋላ ያዘጋጀነውን የዶሮ ስጋ እያመጣን እንጨምራለን። በምትመለከቱት መልኩ ሂደቱንም እንደጋግማለን።
ዶሮአችን የምትመለከቱት አይነት ወርቃማ ቀለም ይዞ መብሰሉን ስናረጋግጥ ከዘይቱ እናወጣለን። እንደምትመለከቱት እንግዲህ በቀላሉ እንዲህ የሚያማምሩ ትኩስና ጣፋጭ ቺክን ናጌቶች አዘጋጅተን ጨርሰናል። የተለያዩ አይነት ፕሮግራሞች ሲኖሩብን ወይም በአዘቦት ቀንም እንዲህ የሚያማምሩ ጣፋጭ ቺክን ናጌቶች ለልጆቻችንም ሆነ ለራሳችን በቀላሉ በቤታችን ውስጥ በማዘጋጀት መመገብ እንችላለን። እናንተም በየቤታችሁ ብትሞክሩት እንደምትወዱት ተስፋ አደርጋለሁ። እስከ ፕሮግራሙ መጨረሻ አብራችሁን ስለቆያችሁም እያመሰገንኩ ዛሬ ወደ ቻናላችን ለመጀመሪያ ጊዜ የመጣችሁ ተመልካቾችም በቀጣይ የምንለቃቸውን ሌሎች የምግብ ዝግጅት ፕሮግራሞች በቋሚነት እንዲደርሷችሁ ሰብስክራይብ ማድረግና የደወል ምልክት መጫኗን አትርሱ። በቀጣይ በሌላ የምግብ ዝግጅት ፕሮግራም እስክንገናኝ ሁላችንም በያለንበት ቸርን ሰንብት።